አንዲት የማር ንብ ምርጥ የአበባ ማር ኔክታር ስታገኝ ወደ ቀፏ ተመልሳ ወገቧን እየነቀነቀች ትደንሳለች። ይህ የማወዛወዝ ዳንስ ወይም ዋግል ዳንስ ይባላል። ይህ ዳንስ ሌሎችን ንቦች አበባዎቹን የት እንደሚያገኙ የሚጠቁም መረጃ ነው። ልክ በዜማ የሚሰራ የንቦች ጂፒኤስ እንደማለት ነው። ሃይ የተፈጥሮ አፍቃሪዎች፣ ንቦችን በተመለከተ ብዙ ሲወራ ስትሰሙ ነገሩ ምንድን ነው ብላችሁ አስባችሁ ታውቃላችሁ? እንግዲህ አስተዛውጋጁ። ምክንያቱም ዛሬ በምድራችን ላይ ካሉ እጅግ በጣም አስፈላጊ ፍጥረታት መካከል አንዷ ስለሆነችው ንብ 10 አስገራሚና አስቂኝ ፍጹም አስደናቂ እውነታዎችን እንመለከታለን። ቁጥር 1 የምትደንስ ንብ። ንብ መደነስ ትችላለች? አዎ፣ እውነቴን ነው፣ የቀልድ እኮ አይደለም። አንዲት የማር ንብ ምርጥ የአበባ ማር ወይም ኔክታር ስታገኝ ወደ ቀፏ ተመልሳ ወገቧን እየነቀነቀች ትደንሳለች። ይህ የማወዛወዝ ዳንስ ዋግል ዳንስ ይባላል። ይህ ዳንስ ሌሎች ንቦች አበባዎቹ የት እንደሚገኙ የሚጠቁም መረጃ ነው። ልክ በዜማ የሚሰራ የንቦች ጂፒኤስ እንደማለት ነው። ሁለተኛ፣ ብታምኑም ባታምኑም ንቦች የሰውን ፊት መለየት ይችላሉ። ሳይንቲስቶች እንዳረጋገጡት ንቦች የሰው ፊት ገጽታን ለማስታወስ ቅርጽን መገንዘብ ወይም ደግሞ ኮንፊገራል ፕሮሰሲንግ የተባለ ዘዴ ይጠቀማሉ። ይህ እኛ ሰዎች የምንጠቀምበት ዘዴ ነው። ስለዚህ አንዲት ንብ ላይ እጃችሁን ሰንዝራችሁ ካስታወሰቻችሁ እንግዲህ አላስጠነቀቅሽንም እንዳትሉኝ። ሶስተኛ፣ ከፍተኛ ፍጥነት ያለው ክንፍ አርገፍጋፊዎች ናቸው። አንዲት ንብ በሰከንድ 200 ጊዜ ያህል ክንፎቿን ታርገፈግፋለች። አዎ፣ በሰከንድ። ያንን ከፍተኛ ድምፅ ያለውን ሽውታ የምትሰሙት ለዚህ ነው። የንዴት ድምፅ አይደለም። በመሰረቱ ንብ በአየር ላይ እንደ ሃሚንግ በርድ ስትበር የሚወጣ ድምፅ ነው። አራተኛ፣ አንዲት ንብ የምትሰራው በጣም ትንሽ ማር ብቻ ነው። ስሙማ፣ አንዲት የማር ንብ በህይወት ዘመኗ በሙሉ የምትሰራው በጣም ጥቂት የሆነ ማንኪያ ማር ብቻ ነው። በቃ ይሄ ነው። ስለዚህ በሚቀጥለው ጊዜ ማር ስትበሉ አስታውሱ፣ ለዚያች አንድ ማንኪያ ማር በሺዎች የሚቆጠሩ ንቦች ለፍተዋል። ትህትናን የሚያስተምር ነገር ነው አይደል? የአምስተኛ፣ የስነ ህንፃ ጥበበኞች ናቸው። የንብ ቀፎች ፍጹም በሆኑ ባለ 6 ጎን ወይም ሄክሳጎን ቅርጾች የተሰሩ ናቸው። ካሬ አይደለም፣ ክብ አይደለም፣ ባለ 6 ጎን። ለምን? ምክንያቱ ባለ 6 ጎን ቅርጾች ምንም ክፍተት ሳይኖራቸው እርስ በእርስ ያያዛሉ። እንዲሁም አነስተኛ ሰም በመጠቀም ከፍተኛ መጠን ያለው ማር ለመያዝ ያስችላሉ። ንቦች ብቃትን የፈጠሩት እነሱ ናቸው ማለት ይቻላል። 6ኛ፣ ንግስቲቱ አንድ ስራ አላት፣ ግን ብዙ ጫና። እያንዳንዱ ቀፎ አንድ ንግስት ንብ አላት። ዋና ስራዋ ምንድን ነው? እንቁላል መጣል። ብዙ እንቁላል፣ በቀን እስከ 2000 እንቁላሎችን ትጥላለች። ይህ ምንም አይነት ረፍት የሌለው የሙሉ ጊዜ ስራ ነው። ንግስቲቱ ከሞተች ወይም ከደከመች ሰራተኛ ንቦች አንዲት ግልገል ንብ ወይም ሮያል ጄሊ ንጉሳዊ ምግብ በመመገብ አዲስ ንግስት ያሳድጋሉ። ያው እውነት ነው። ስሙም ሮያል ጄሊ ይባላል። 7ኛ፣ ንቦች በተቦካ የአበባ ማር ሊሰክሩ ይችላሉ። አዎ፣ ንቦች ትንሽ ሊሰክሩ ይችላሉ። የአበባ ማር ወይም ኔክታር ሲቦካ ወደ አልኮልነት ይለወጣል እና
ይህን በብዛት የቀመሱ ንቦች ሊሰክሩ ይችላሉ። አንዳንድ ቀፎዎች ደግሞ በር ጠባቂ ንቦች ኖሯቸው ቀፎውን መግቢያ በመጠበቅ የሰከሩ ንቦችን እንዳይገቡ ይከለክላሉ። ተፈጥሮ አስገራሚ ነው። 8ኛ ሁሉም ንቦች ማር አይሰሩም። 20,000 የሚያክሉ የንብ ዝርያዎች ቢኖሩም ማር የሚሰሩት ግን ጥቂቶቹ ብቻ ናቸው። አብዛኛዎቹ ንቦች ብቸኛ ናቸው። ለብቻቸው ነው የሚኖሩት። በቀፎ ውስጥ አይደለም፣ ማርም አያመርቱም። ነገር ግን አሁንም በጣም አስፈላጊ የአበባ ዱቄት አሰራጮች ናቸው። ዝም ብሎ ብቸኝነትን የሚመርጥ አኗኗር ነው ያላቸው። 9ኛ የአበባ ዱቄት ስርጭት ባለሙያዎች ናቸው። ከምንመገበው ምግብ ውስጥ 1/3ኛውን የሚያሰራጩት ንቦች ናቸው። ፍራፍሬዎች፣ አትክልቶች፣ ለውዝ፣ ሌላው ቀርቶ ቡናና የተለያዩ ነገሮችን እንደ ንቦች ባሉ የአበባ ዱቄት አሰራጮች ላይ ይመሰረታሉ። ስለዚህም ንቦች ቢጠፉ የምግብ ጉዳይ ከባድ አደጋ ላይ ይወድቃል። 10ኛ ንቦች ስሜት ሊሰማቸው ይችላል። ተመራማሪዎች ንቦች ከብሩህ ተስፋ ወይም ኦፕቲሚዝም ጋር ተመሳሳይ የሆነ ስሜት ሊሰማቸው እንደሚችል አረጋግጠዋል። ጣፋጭ ነገር ሲያገኙ በአዎንታዊ ስሜት አደገኛ የሆኑ ነገሮችን ለመሞከር ይነሳሉ። በሌላ አነጋገር ንቦች ጥሩ ስሜት ሊይዛቸው ይችላል። ይህም ካሰብነው በላይ ከኛ ጋር እንደሚያመሳስላቸው ያሳያል። ስለዚህ በሚቀጥለው ጊዜ አንዲት ንብ ሽው እያለች ስታልፍ ስታዩ ምን ያህል አስደናቂ እንደሆነች ለማሰብ ጥቂት ሰከንዶች ውሰዱ። እነሱ ትንንሽ ፍጥረታት ሆነው ትልቅ አእምሮና ከባድ ኃላፊነት ያላቸው እና ደግሞ ትንሽ የመዝናናት ባህሪም ያላቸው ናቸው። ከኔ ጋር ስለነበራችሁ አመሰግናለሁ። ዛሬ አዲስ ነገር ከተማራችሁ ላይክ የሚለውን ቁልፍ ተጫኑ። ለተጨማሪ የእንስሳት እውነታዎች ሰብስክራይብ አድርጉ እና ለንቦች ደጉ። በሚቀጥለው እስከምንገናኝ ሰላም ሁኑ።